ሰላም እንኳን ወደ ኢትዮ ዲጂታል ኢራ በደህና መጣችሁ። በዛሬው ቪዲዮአችን በአጭሩም እንዴት አድርገን ማንኛውንም የአማርኛ ኪቦርድ አፕሊኬሽን ወይም መተግበሪያ ሳንጭን በኮምፒውተራችን እንዴት አድርገን አማርኛን ማብራት እንደምንችል ለማየት እንሞክራለን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘነጉ። ቀጥታ ወደ ቪዲዮ ኮምፒውተራችን ላይ የሴቲንግ ምልክቷ ጋር እንገባና ፕላትፎርሙ እንደዚህ ሲሆንልን ቀጥታ ታይም ኤንድ ላንጉዌጅ የምትለው ጋር እንመጣለን። ከዛ እዚህ ጋር እንደምታዩት ዴት ኤንድ ታይም፣ ሪጅን፣ ላንጉዌጅ እያለ ያስመርጠናል። በቀጥታ ወደ ላንጉዌጅ ጋር እንገባና እንደምታዩት እንደዚህ ሲመጣልን አድ ላንጉዌጅ የምትለው ጋር እንመጣለን። አድ ላንጉዌጅ ጋር መተን እዚህ ጋር እኛ የምንፈልገው አማርኛ ስለሆነ አማርኛን ቋንቋ አምሃሪክ ብለን እንጽፋለን። ይሄው በምትመለከቱት መልኩ እንደዚህ ሲመጣ አማርኛን እንነካትና ኔክስት እንለዋለን። እዛ ኢንስታል ላንጉዌጅ ፓክ እና ሴት አስ ማይ ዊንዶውስ ዲስፕሌይ ላንጉዌጅ የሚል ያመጣልናል። ይሄኛው ኢንስታል ያደርገዋል ላንጉዌጁን፣ ነገር ግን የዊንዶውን አሁን ዲፎልት አያደርገው። ስንፈልግ ግን ዲፎልት እንዲያደርግልን ወይም አሁኑኑ አማርኛ እንዲያደርግልን ከፈለግን እቺ እናበራትና አንድ ላይ ኢንስታል ሲያደርግ አማርኛውም እንዲሰራ ይደረጋል። አሊያ ግን እቺን ብቻ እናጠፋትና ኢንስታልዋን ብቻ ስናበራት ቀጥታ በምትመለከቱት መልኩ ፔን እንዲያደርግና እቺኛዋን አማርኛን ያበራታል። ከዛ እዚህ ጋር ደግሞ በምትመለከቱት መልኩ እንግሊሽ የምትለዋ ትመጣለች ማለት ነው። በቀጥታ እቺን ነካና ወደ አማርኛ እንቀይሯለን። በፊት ግን መተግበሪያው ቢኖር ኖሮ መተግበሪያውን አክቲቭ ካደረግነው በኋላ እዚህ ጋር መተን ነበር እንደዛው እንቀይር የነበረው። አሁን ግን ያለምንም መተግበሪያ እንደዚህ ማድረግ ችለናል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትዘነጉ። ለሌሎች ጠቃሚ የቴክኖሎጂ መረጃዎች ኢትዮ ዲጂታል ኢራን ሰብስክራይብ ማድረጋችሁን እንዳትዘነጉ። ፒስ